ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከባለፈው ቪዲዮ የቀጠለ ፓርት 2 ነው። ዛሬ ደግሞ የምናየው ስለ ዛጉዌ ኪንግደም ነው። በባለፈው ቪዲዮአችን ስለ ካራክተሪስቲክ ኦፍ ስቴት፣ ኢመርጀንሲ ኦፍ ስቴት እና ስለ ፕሪ አክሱሜት ስቴት እና አክሱሜት ስቴት የሚለውን አይተነዋል። በዛሬው ቪዲዮ ደግሞ ፓርት 2 የሆነው ስለ ዛጉዌ ኪንግደም እናያለን። እና ዛጉዌ ኪንግደም ከግሬድ 9 ዩኒቨርሲቲ እና ግሬድ 11 ዩኒቨርሲቲ ላይ አንድ ላይ ከሱ የተወጣጣ ነው። እሺ መጀመሪያ it was founded by መረራ ተክለ ሃይማኖት who was the former general of ድልናኦድ። የዛጉዌ ኪንግደም የመሰረተው መረራ ተክለ ሃይማኖት ይባላል። በዛን ሰዓት በአክሱማይት ፔሪድ ጊዜ ወይ ደግሞ በድልናኦድ ፔሪድ ጊዜ ጀነራል የነበረ ሰው ነው። After the center of Aksum shifted to the south, they began to intermarry with Agao Mara Tekle Haymat, who also Agao man who married Dilnaud daughter Mesoborg. ምን አረገ? መጀመሪያ ሴንተር የነበረው የአክሱም ወደ ሽፍት አረገ፣ ወደ ሳውዝ ሽፍት አረገ፣ ወደ አገው ሽፍት አረገ። ከአገው ጋር የቤተሰብ መሰረተ እና ደግሞ መረራ ተክለ ሃይማኖት ምን አረገ? ከድልናኦድ ልጅ ከሆነችው ከመሰወርቅ ጋር የድልናኦድ ልጅ ከሆነችው ከመሰወርቅ ጋር ቤተሰባዊ ዝምድና ወይ ደግሞ ጋብቻ ፈጠረ። ከዛ ምን አረገ? ዛጉዌ ሴንተር with the Bugna with the Waglasta and at the place of near ሮሃ ላሊበላ ይላል። ከዛ ወደ የት ሄደ? ወደ ሳውዝ ሄደ ብያቸዋለሁ። ሴንተሩም የት ሆነ? ቡግና ሆነ። ዋግላስታ አካባቢ ቡግና አካባቢ ላስታ አካባቢ። ከዛ at place called አዳፋ ልዩ ቦታ ደግሞ አዳፋ ተብሎ በሚጠራ ሮሃ ላሊበላ አካባቢ እዛ ሆነ ሴንተሩ ከአክሱም ተነስቶ እና agriculture was the pillar of the economy for the peasants consists majority of the people population ይላል። ይሄ ደግሞ ምንድነው? agriculture was the pillar ማለት ቀዳሚ ማለት ነው። ስለዚህ ደግሞ የመጀመሪያው የኢኮኖሚ ዘርፍ ዋናው የኢኮኖሚ ዘርፍ ነበር። እና ደግሞ በዛን ሰዓት ደግሞ ማጆሪቲ ፖፑሌሽን ምን ነበር? ፔዛንትስ ወይ ደግሞ ሎወር ክላስ ላይ ያሉ ህዝቦች ነበር፣ ወይ ደግሞ ተራ ሰዎች ኦርዲናሪ ፒፕል ነበሩ በዛን ሰዓት ላይ። ከዛ ትሬድ was the other of the economy and it was conducted through two outlets which were ይላል። በዛን ሰዓት ላይ ደግሞ ምን ይላል? ኢኮኖሚ ሁለት መስመሮች ነበሩት የሚገናኙበት። የመጀመሪያው ዳህላክ አይስላንድ ይባላል። ዳህላክ አይስላንድ ወይ ደግሞ ሬድሲ አካባቢ የሚገኝ ዳህላክ አይስላንድ ይባላል። ይሄ ደግሞ አብዛኛው ኖርዘርን ትሬድ ተብሎ ይጠራል፣ ወይ ደግሞ በኖርዝ አካባቢ የሚገኙ ሰዎች የሚያደርጓቸው የትሬድ ቦታዎች ናቸው። ዜላ ፖርት ደግሞ የሚባለው አውትሌቱ የት ነበር? ወይ ደግሞ መውጫ ቦታ የት ነበር? ሳውዘርን ትሬድ ይባላል። ዜላ ፖርት የሳውዝ ነው፣ ዳህላክ ደግሞ የኖርዘርን ትሬድ ተብሎ ይጠራል። ከዛ ግዕዝ continued to be the church language and Christianity the state of religion during the ዛጉዌ period ይላል። ግዕዝ ላንጉጅ ሆኖ የቸርች ላንጉጅ ሆኖ ቀጥሏል። እና ደግሞ ክርስቲያኒቲ ደግሞ በጣም በስቴቱ በጣም የዛጉዌ ፔሪድ በቃ ኦፊሻል ሪሊጅን ነበር ክርስቲያኒቲ። the spiritual journey of Jerusalem reached into peak during this time። ምንድነው? የመንፈሳዊ ጉዞ ወደ ኢየሩሳሌም የሚደረገው የመንፈሳዊ ጉዞ ምን ነበር? ከፍተኛ ደረጃ ላይ ደርሶ ነበር በዛን ሰዓት። ለምሳሌ አሁን በዚህ ሰዓት ላይ አሁን መንፈሳዊ ጉዞ ተብሎ እስላሞች ወደ አብዛኛው በእስልምና እምነት ተከታዮች የሚገኙ ሰዎች መንፈሳዊ ስፒሪቹዋል ጉዞ ተብሎ ወደ ሂጅራ ይሄዳሉ። በዛን ሰዓትም ከፍተኛ ደረጃ ይሄድ ነበር ወደ ኢየሩሳሌም። ከፍተኛ የሆነ ጉዞ ወደ ስፒሪቹዋል ጉዞ ነበር። ስለዚህ በዛን ሰዓት ከፍተኛ ደረጃ ላይ ደርሶ ነበር ይላል። The Zagwe rulers were the best known for the construction of cave, semi-hewn and monolithic church ይላል። ምንድነው የሚለው? የዛጉዌ ገዢዎች ወይ ደግሞ ሩለሮች በጣም ቤስት የሆነ ወይ ደግሞ በጣም የሚታወቁት ምንድነው? ዋሻዎችን በመስራት የሃይዋን ቸርቾችን በመገንባትና ሞኖሊቲክ ቸርች ማለት ከአንድ ወጥ ድንጋይ የሚሰራ ቸርች ወይ ደግሞ ከአንድ ወጥ ድንጋይ የሚፈለፈል ቸርች ማለት ነው። ይህን በመስራት በጣም የታወቁ ነበሩ የዛጉዌ ሩለሮች። ለምሳሌ ደግሞ በሞኖሊቲክ ቸርች ደግሞ የሚታወቁ ምንድነው? were built during the reign of ላሊበላ ይላል። በላሊበላ ጊዜ ላሊበላ ተብሎ ይጠራል። ይኸው እንግዲህ ከላይ ምስሉ ላይ እንደምታዩት ከአንድ ወጥ ድንጋይ የተሰራ ነው። እንደምታዩት ከላይ የመስቀል የሚመስል ምስል አለው። ላሊበላ ውስጥ የሚገኝ የቤተ ጊዮርጊስ ቤተክርስቲያን ነው። እና ይሄ ከአንድ ወጥ የሆነ ድንጋይ የተሰራ ነው።
እና ይሄን ይመስላል ቤተክርስቲያኑ። He built the churches when the Arabs blocked the way of Jerusalem to create the second Jerusalem. ምን ያደረገ በዛን ሰዓት አለ አሁን ከፍተኛውን እንቅስቃሴ ነበር ብያቸዋለሁ። ሶ ምን ያደርጋል በዛን ሰዓት ላይ ወደዛ የሚደረገው እንቅስቃሴ አረቦች ብሎክ በሚያደርጉበት ሰዓት ላይ በዛን ሰዓት ነው እስልምና እንትን ብሎ ስለነበረ በዛን ሰዓት ላይ አረቦች ብሎክ በሚያደርጉበት ሰዓት ላይ ምን ያደርጉ ነበር? ሁለተኛውን ኢየሩሳሌም እዚህ እንትን ላይ ቢልድ ያደርጉ ነበር፣ ክሬት ያደርጉ ነበር። ቤተክርስቲያኖችን በመገንባት ምዕመናን እዚህ እንዲደርሱ ሁለተኛው እንትን ክሬት ይደረግ ነበር። ሁለተኛው ኢየሩሳሌም ለምሳሌ ቤተ ጊዮርጊስ ቢልት ኢን ዘ ሼፕ ኦፍ ፐርፌክት ክሮስ። ይሄ አብዛኛው ጊዜ ከላይ ስታይ መስቀል የሚመስል ከላይ ሲታይ መስቀል ይመስላል፣ ግን ትክክለኛ የተፈለፈለ ቤተክርስቲያን የሚመስለው አንዱ ምሳሌ ነው። the best among the churches at ላሊበላ በላሊበላ ውስጥ የሚገኝ በጣም የሚገርም ቸርች ነው ማለት ነው። እሺ እሱ ከሄድን በኋላ ስለ ኮዝ ኦፍ ዲክላይን ዛጉዌ ይላል። የዛጉዌ ስርወ መንግስት የወደቀበት ምክንያቶች ምንድን ናቸው የሚለውን ነው። የመጀመሪያው ምንድነው የሚለው እዚህ ጋር ኢንተርናል ፕሮብለም ኦፍ ሮያል ሲሴሽን ወይ ደግሞ ከፍተኛ የሆነ የስልጣን ሽኩቻ ወይ ደግሞ ኢንተርናል ፕሮብለም ነው ወይ ደግሞ የውስጣዊ ችግር ነው። የስልጣን ፉክክር ማለት ነው። ሴሴሽን ወይ ደግሞ የንግስና ዙሪያ በቃ ማን ነግሳለሁ ከፍተኛ የሆነ የስልጣን ዝውውር ነው። ከዛ ዘትግራይ ክለርጂማን አለ። እዚህ ጋር ያው ክለርጂማን አለ። ዘትግራይ ክለርጂማን ቸርች ስፕሪድ አንቲ ዛጉዌ ፕሮፓጋንዳ that was related to the legend of the queen of ሸዋ። አሁን እዚህ ጋር መሰላችሁ በትግራይ ውስጥ አለ ክለርጂማን በዛን ሰዓት አለ ኪዩን ሌጀንድ የአፈ ታሪክ ተብሎ የሚጠራው የኪዩን ሸዋ በዛን ሰዓት የነበሩ ክለርጂማኖች ሊሆኑ ይችላሉ። እነዚህ የሃይማኖት አባቶች ለምሳሌ ቀሳውስት ሊሆኑ ይችላሉ። ምን ይባል ነበረ? በዛጉዌ ላይ አንቲ ዛጉዌ ምን ይሰራ ነበር? ፕሮፓጋንዳ ይሰራ ነበር ይላል። ፕሮፓጋንዳ ይሰራ ነበረ። ይህም ፕሮፓጋንዳ አንቲ ዛጉዌ ማጥላላት ሐሰተኛ የሆነ መረጃ ይሰራ ነበረ። ይሄ ሁለተኛ ኮዝ ነው። እንዲወድቅ በትግራይ ክለርጂማኖች የተሰራ ትልቅ የፕሮፓጋንዳ ስራ ነበረ። አንቲ ዛጉዌ የሚባለው ፕሮፓጋንዳ እያስተጋቡ ነበረ። በተለይ ደግሞ ከንግስት ሳባ ጋር የተያዘው ሐሰተኛ አፈ ታሪክን በማሰራጨት ዛጉዌን እንዲወድቅ ከፍተኛ የሆነ አስተዋጽኦ አላቸው እላቸዋለሁ። እሺ ሁለተኛ ኦፖዚሽን ፍሮም ግሩፕስ ክላይም ዲሴንት ፍሮም ዘ አኒሸንት ሩለር ኦፍ አክሱም ይላል። ደግሞ ምንድነው ከሌላየ ግሩፖች ደግሞ ከአክሱም ሩለሮች የመጡ የተለያዩ ግሩፖች ከነሱ ተቃርኖ ገጥሞት ነበር ያለ። ለምሳሌ ይኩኖ ምን ይላል? ይኩኖ አለ ፍሮም አምሃራ ተርሚድ the Zagwe as intelligent because they don't descend from the Solomonic dynasty። አንደኛ ከአክሱም ሩለሮች ተከትሎ የመጣ እነዚህ የዘር እንትኖች ኦፖዝድ ያደርጉ ነበር። ዛጉዌ እንትኖችን ኦፖዝድ ያደርጉ ነበር። የመጀመሪያው አለ ሚላል ይኩኖ አምላክ አለ ዛጉዌ ምን ብሎ ፈረጀው መሰላችሁ? ኢሊጅሜት ነው። ምክንያቱም አለ they don't descend from the የሰለሞን የዘር ሐረግ ተከትሎ የመጣ ዳይናስቲ አይደለም ወይ ደግሞ ህጋዊ አይደለም ብሎ አንደኛ ቅራኔ ያቀርብ የነበረው ማን ነበረ? ይኩኖ አምላክ ወይ ደግሞ the founder of Solomonic dynasty ተብሎ የሚጠራው ሰው ይሄ ነው ሰው ነበር። አንደኛ ቅራኔ ያቀረበ የነበረው። ሁለተኛ ደግሞ ምን ይል ነበር? ይኩኖ አምላክ was supported by the church men such as ተክለ ሃይማኖት of the ደብረ አሰብ later became the ደብረ ሊባኖስ። ከዛ ምን መሰለህ ሰፖርት ይደረግ ነበር። ይኩኖ አምላክ ይሄን ሐሳብ ይዞ በደብረ አስቦ የሚገኙ አንዳንድ ቸርቾች የሱን ሐሳብ ሰፖርት ያደርጉት ነበር ወይ ደግሞ ይደግፉት ነበር ይላል። ይኩኖ አምላክ defeat the loss of King Zagwe king ይትባረክ at the battle of ጋይንት ይላል። ከዛ መጨረሻ ላይ ምን ሆነ መሰላችሁ? ይኩኖ አምላክ ይሁሉ ድጋፍ ካገኘ በኋላ እሱ ላይ ጦር ከዛጉዌ ኪንግደም ላይ ጦርነት ከፍቶ መጨረሻ ላይ ይኩኖ አምላክ ምን አደረገ? አሸነፈ። ማን አሸነፈ? ኪንግ ይትባረክን። ምን ባትል ኦፍ ጋይንት። ለምሳሌ which battle of the defeat of ይኩኖ አምላክ ከተባለ የትኛው ባትል ይኩኖ ዲፊት ኪንግ ይትባረክ ከተባለ at the battle of ጋይንት። ስለዚህ የመጨረሻው የዛጉዌ እንትን ኪንግ ማን ነበረ? ኪንግ ይትባረክ ነበረ። ምን ባትል ላይ ተሸነፈ?
ባትል ኦፍ ጋይንት በሚባለው ቦታ ላይ የዛግዌ ኪንግደም አለቀ ማለት ነው። እሺ ሁላችንም ወደ ቀጣይ ቪዲዮ ከመሄዳችን በፊት ይህን ቻናል ሁላችንም ሰብስክራይብ፣ ላይክ እና ሼር እያደረግን ብዙዎች እንዲዳረስ አድርጉልን እና ያላችሁን ሀሳብ በኮሜንት ስር ላይ ስጡ። ወደ ቀጣይ ክፍል አሁን ደግሞ ቀጥሎ ስለ ክርስቲያን ሃይላንድ ኪንግደም እንማራለን። ግሬድ 11 ዩኒት 7 ኤንድ ግሬድ 9 ዩኒት 3 ላይ ያለው ፓርት ነው። ሶ ሂስ የመጀመሪያ ታይትል ላይ ስንገባ ሂስ ስትሮንግ አርሚ which he built by the raven from the day that trade route contribute for the success of ይኩኖ አምላክ rather than the legend of Queen Sheba and King of Solomon ይላል። በዛን ሰዓት በክርስቲያን ሃይላንድ ኪንግደም ታይም ላይ በዛን ሰዓት ምን ነበር? ዜላ ትሬድ አካባቢ ስትሮንግ የሆነ አርሚ ቢልድ ሆኖ ነበር። ሶ ያ ቢልድ የሆነበት ዋነኛ ሰክሰስ ያ ቢልቱ ኮንትሪቢዩት ያደረገው በዋነኝነት ይኩኖ አምላክ ነበር። ከሌጀንድ ከኪውን ሸባ እና ከኪንግ ሰለሞን ይልቅ የይኩኖ አምላክ ሌጋሲ በጣም ሃይ የሆነበት ነው እና ይኩኖ ከፍተኛ የሆነ አሻራ ስላለው ነው። ሁለተኛ ደግሞ ይኩኖ አምላክ claimed to be descent for king ድልናኦድ who was the last king of Aksum። ምንድነው እያለ ያለው? ይኩኖ አምላክ የድልናኦትን ዘር ተከትሎ የመጣ ንጉስ ነበር ነው እያለ ያለው፣ ወይ ደግሞ የሱ ዘር ግንድ ውስጥ አለበት ነው እያለ ያለው። ይኩኖ አምላክ shifted the capital from the Lalibela to Lake Haik in the medieval Amhara gradually the Christians shifted to the center of ሸዋ ይላል። እንግዲህ የዛግዌ እንትን ላሊበላ የነበር አገው አካባቢ ነበር እንትን ላሊበላ ላይ ነበር ዲፖዚት አድርጎ ወይ ደግሞ ስልጣኑ እዛ ነበር የተቀመጠው። ከዛ ወዲህ ሽፍት አደረገ ይላል ወደ ጣና ሐይቅ ወይ ደግሞ ወደ ሌክ ሐይቅ ወደ መካከለኛው አማራ አካባቢ ነው ሽፍት ያደረገው። የክርስቲያን ስቴትም ወደ ሸዋ ሽፍት ሴንተር ወደ ሸዋ ሽፍት ሆኗል። ከዛ the church state almost in the peak during this the church state relationship almost reached in the peak during this period በዛን ሰዓት ቸርች ስቴቶች ጥሩ የሆነ ሪሌሽን ነበራቸው። በጣም ጥሩ የሚባል ከፍተኛ ደረጃ ላይ ደርሶ ነበር ይላል። እሺ ቤዚክ ፊቸር ኦፍ ክርስቲያን ሃይላንድ ኪንግደም ይላል። ምን አይነት ገጽታዎች አለ ነው የሚለው ክርስቲያን ሃይላንድ ኪንግደም። የመጀመሪያው ቴሪቶሪያል ኤክስፓንሽን ነው። ቴሪቶሪያል ኤክስፓንሽን ማለት ያው ግዛትን ማስፋፋት፣ በጣም በዛን ሰዓት ሰፊ የሆነ ግዛት ማስፋፋት ይካሄድ ነበር። በዛን ሰዓት ደግሞ ኪንግ አምደ ጽዮን ኤክስፓንድ the territory by the fighting bloody wars in the states which Christian had trade relation. He was the most expansionist king of the Christian Highland Kingdom ይላል። በኪንግ አምደ ጽዮን ጊዜ በጣም ሰፊ የሆነ ደም አፋሳሽ ጦርነት የተካሄደ በጣም ሰፊ የሆነ ግዛትን እየተስፋፋ ነበር። በዛው ልክም ጥሩ የሆነ የትሬድ ሪሌሽን ነበር፣ የንግድ ግንኙነት ነበረ። አሁን ማነው በጣም ኤክስፓንሽነሪ ከክርስቲያን ኪንግደም ውስጥ ከተባላችሁ ማን ነበረ? ሰለሞን እንትና ኪንግ አምደ ጽዮን ነበር። እና ደግሞ ኪንግ አምደ ጽዮን expanded the territory as far as ምጽዋ ኤርትራ and appointed a governor with the title of ማይከል ባህር ወይ ደግሞ ላተር ባህር ነገሽ ተብሎ ይጠራ ነበር። ኪንግ አምደ ጽዮን ግዛቱ እስከ ምጽዋ ኤርትራ ድረስ አስፋፍቶ ነበር እና ደግሞ አፖይንት ምንድነው ይሄ ማን ብሎ ነበር ይጠራ የነበረው? ታይትላቸው ምን ብሎ ማይክ ባህር ወይ ደግሞ ባህር ነጋሽ ተብሎ መጠሪያ ይሰጧቸው ነበር። እዛ የነበሩ የግዛት አስተዳዳሪዎች ምጽዋ ላይ የሚያስተዳድሩት ማለት ነው። እሺ the large scale territorial expansion was accompanied by the expansion of the Orthodox Church ይላል። በጣም ከፍተኛ የሆነ የግዛት ማስፋፋት ተደርጎ ነበረ። ከማን ጋር ነበር? አብዛኛው ቦታ ደግሞ በማን ተይዞ ነበር? በኢትዮጵያ ኦርቶዶክስ ቸርች ተይዞ ነበር ይሄ ግዛቱ እነሱ። የሁለተኛ ደግሞ ምንድነው? ትሬድ ኤንድ አግሪካልቸር ፎርን ባይ ዘ ቤዝ ኦፍ ኢኮኖሚ ይላል። ትሬድ ኤንድ አግሪካልቸር ነበር። ትሬድ ኤንድ አግሪካልቸር ነበረ። እሺ ሌላ ምን ይላል? they consolidate the feudal administration in the Ethiopian by using two methods. ገልት ራይት ምንለው ምንድነው? the right to impose tributary honorable bid to someone with the right ይላል። በዋነኝነት ምንድነው? በዛን ሰዓት የነበረው ስርዓቱ የፈለገውን ያክል የግብር መጠን ወይ ደግሞ የፈለገውን ነገር በባለቤቶች ላይ ይጥል ነበር። ለምሳሌ ምን ያደርግ ነበር? ከአርሶ አደሮች ሊሆን ይችላል፣ የተለያየ ሊሆን ይችላል። በቃ ነፃ የሆነ አገልግሎት እንዲሰጡ እና ከፍተኛ የሆነ ጫና ያደርግባቸው ነበር ይላል። ሁለተኛ ደግሞ ሄሪዲታሪ ኦውነርሺፕ ኦፍ በዘር የሚተላለፍ የመሬት ባለቤትነትን እሱን አጽድቆ ነበር ይላል። ገልት ራይት የሚለው ምንድነው? በቃ በአገዛዙ የፈለገውን ያክል የታክስ መጠን መጣል ማለት ነው። በቃ የፈለገው በጉልበት ሊሆን ይችላል፣ ከፍተኛ የሆነ የታክስ መጠን መጣል ማለት በቃ በፍላጎት እንጂ ወጥ የሆነ እንትን አልነበረም።
ከዛ ሌላኛው ደግሞ ቤዚክ ፊቸሩ ምንድነው? ሞቢል ካፒታል ይላል። ኤክሰፕት ደብረ ብርሃን which has established by the ዘርዓ ያዕቆብ and served for 40 years the Christian kingdom had no permanent capital unit. Gondar was established as the permanent capital of the Christian kingdom. There was relative peace during this period because the king of moved from the place to place to shake for rebellion ይላል። ምን ያደርግ ነበር መሰላችሁ? እዚህ ጋር ልብ በሉ። ከደብረ ብርሃን ከተማ ውጪ ማነው ደብረ ብርሃን ስታብሊሽ ያደረጋት? ከዘርዓ ያዕቆብ ለስንት ዓመት ያክል አገለግላለች? ለ14 ዓመት ያክል ለሴንተር ሆና አገልግላለች። ከዚህኛው ውጪ አለ የክርስቲያን ሃይላንድ ኪንግደም ፐርማነንት የሆነ ካፒታል አልነበራትም። እስከ መቼ ይላል? ጎንደር ስታብሊሽ እስከሚሆን ድረስ ጎንደር የክርስቲያን ሃይላንድ ኪንግደም መቀመጫ እስክትሆን ድረስ ፐርማነንት የሆነ እንትን አልነበራትም ነበረ። ለምን መሰላችሁ? there was relative peace አለ በዛን ሰዓት አለ there was relative በአንጻራዊ ሰላም የነበረና በጊዜው ማለት በዛን ሰዓትም this period አለ ወቅቱም አለ አንድ ንጉሶች ወይ ደግሞ ኪንግስ ሙቭድ ንጉሶች ከአንድ ቦታ ወደ አንድ ቦታ በሚንቀሳቀሱት ጊዜ በዛ ቦታ ላይ ምንም አመጽ እንደማይነሳ ቼክ አድርገው ነው የሚንቀሳቀሱት የሚል ሐሳብ ነው እየገለጸ ያለው። እሺ ከዛ the district of ሸዋ such as መንዝ ቱግለት፣ ቡልጋ፣ የረር፣ እንጦጦ፣ መንገሻ፣ ውጫጫ፣ ፉሪ ኤንድ ዙካሊያ served as the temporary center of the royal እንደ ሸዋ፣ እንደ መንዝ፣ እንደ ተጉለት፣ እንደ ቡልጋ፣ እንደ የረር፣ እንደ እንጦጦ፣ እንደ መንገሻና ውጫጫ፣ ፉሪና ዚቋላ የሚባሉ ቦታዎች እንደ ጊዜያዊ መቀመጫ ሆነው ያው አገልግለዋል ነው የሚለው። ሌላኛው ደግሞ ሰሴሽን ፕሮብለም ኢን ክርስቲያን ሃይላንድ ኪንግደም ይላል። ግሬድ 11 ዩኒት 7 ላይ ያለው ፖርሽን ነው። ይሄ ደግሞ ምንድነው? የክርስቲያን ሃይላንድ ኪንግደም ያው ፕሮብለም ምንድነው? ረጌታማ እንዳይሆን ያደረገው ምንድነው? ችግሮቹ ምንድነው የሚል ነው። ግሬድ 11 ዩኒት 7 ላይ ያለው ፖርሽን ነው። የመጀመሪያው ፕሮብለም ሰክሴሽን ቢጋን ቱ አራይዝ አፍተር ዘ ዲዝ ኦፍ ይኩኖ አምላክ። ይሄ ችግር የመጣው አንደኛ ምንድነው? አራይዝ ችግር ያገረሸው ምንድነው? ይኩኖ አምላክ ከሞተ በኋላ ነው ይህን ችግር ያገረሸው። ሁለተኛ ደግሞ ምንድነው? the problem of succession was resolved when all the male descendants of ይኩኖ አምላክ except his sons were imprisoned on the mountain of Amba-Gishen. They were prepared for the beginning of the future by receiving education, work on the land and every merry, but they could not leave the Amba ይላል። ይህ ማለት ነው ሁለተኛው ችግር ደግሞ ምንድነው? የይኩኖ አምላክ እነዚህ የወንድ ዘሮች የሚባሉት የእሱ ቤተሰቦች የአባቱ ቤተሰቦች ልጆቹን ሳይጨምር ምን ያደርግ ነበር? በጣም ከፍተኛ የሆነ ኢምፕሬስድ ይሆን ነበር፣ ወይ ደግሞ የሆነ ፉክክር ወይ ደግሞ የሆነ እንትን ወደ ስልጣን የመውጣት ፉክክር ነበር ይላል። ወይ ደግሞ they were የት አካባቢ? አምባ-ጊሸን ላይ they were prepared for the beginning of future by receiving education, work in the land and even marry, but they could not leave the Amba. ሆኖም ግን አለ ለትምህርት ምን ያክል ለትምህርት መዘጋጀታቸው እና ይህን ስርዓት ማስቀጠል መቻላቸውን ሁሉም ግን ግልጽ አላደረጉም ነበር ይላል። ከዛ this practice continued until Amba-Gishen was destroyed by Imam Ahmad the-Adal. ይህ ስርዓት ደግሞ ምንድነው? አምባ-ጊሸን ኢማም አህመድ እስኪመጣ አምባ-ጊሸን በኢማም አህመድ ዲስትሮይ እስኪሆን ድረስ ይህ ስርዓት ቀጥሎ ነበር። ይህ ፉክክሩ እንትኑ ቀጥሎ ነበር ይላል። እሺ አሁን ይህ ምንድን ነው የምንለው? ኮንፍሊክት ቢትዊን ሙስሊም ሱልጣናት ኤንድ ክርስቲያን ሃይላንድ ኪንግደም። አሁን ይህን ጨርሰናል። መቀጠል ያልቻለበት ዋነኛ ምክንያት ነግሬያቸዋለሁ። የመጀመሪያው ምንድን ነው? የይኩኖ አምላክ መሞት። ሁለተኛ ደግሞ የእሱ የሆኑ ዘሮች ከፍተኛ የሆነ ፉክክር መኖር፣ በተለያዩ ነገሮች ላይ ለስልጣን ፉክክር መሆኑን የክርስቲያን ሃይላንድ ኪንግደምን እንዳይቀጥል አድርጎታል። ሶስተኛ ደግሞ እነዚህ ችግራቸው ደግሞ ኢማም አህመድ እስኪሸነፍ አምባ-ጊሸን እስኪሸነፍ ድረስ ይሄ ነገራቸው ቢያንስ አላቆሙም፣ ቀጥለውታል። ስለዚህ የክርስቲያን ሃይላንድ ኪንግደም ግጭትና ጸብ እንዲፈጥር ውስጥ ከተውታል ማለት ነው። እሺ ሌላኛው ደግሞ ኮንፍሊክት ቢትዊን ሙስሊም ሱልጣኔት ኤንድ ክርስቲያን ሃይላንድ ኪንግደም ይላል። እሺ ኮንፍሊክት በማን መካከል ነው? በሙስሊም ሱልጣኔት እና በክርስቲያን ሃይላንድ ኪንግደም መካከል የተፈጠረው ግጭት ማለት ነው። እሺ the main reason for the war was the trade route in the war is
not religion ይላል። እሺ በዋነኝነት in the basic reason መረዳት ያለባችሁ ምንድነው እዚህ ጋር ጦርነቱ በዋነኝነት የተጣሉት በእምነት ጉዳይ አይደለም። ለምሳሌ ክርስቲያን ሃይላንድ ኪንግደም በዋነኝነት ዲፔንድ ሪሊጅኑ ክርስቲያኒቲ ነው። ይሄ ደግሞ እስላም ነው። ግን የተጣሉበት ዋነኛ ምክንያት ምን አይደለም እምነት አይደለም፣ ወይ ደግሞ በእምነት አይደለም የሚጣሉት። ምንድነው ያጣላቸው? ትሬድ ነው። የት አካባቢ የሚገኝ ዜላ ትሬድ አካባቢ የሚገኝ የትሬድ ሩት ነው። እዛ አካባቢ ነው የጣሉት። ሁለተኛ ኪንግ አምደ ጽዮን waited for a pretext to declare war on Ifat and he got on the when Sultanate Haqq-ad-Din I impressed on the commercial agent the king of አምደ ጽዮን። ምን እያለ መሰላችሁ? አምደ ጽዮን ጦርነት ይፈልግ ስለነበረ ምን ያደርግ ነበር መሰላችሁ? በጣም ለጦርነት የመግባት ፍላጎት ስለነበረ ያኔ ሱልጣን ሃይዲቅ የሚባለው ምን አድርጌዋለሁ ይል ነበር? አስሬዋለሁ ይል ነበር። በኪንግ አምደ ጽዮን ታስሯል። ሆን ብሎ ጦርነት መግባት ስለሚፈልግ ሆን ብሎ ያላደረገው ነገር አድርጌያለሁ ማለት ይፈልግ ነበር ይላል። አምደ ጽዮን secured easy victory since they declared the war when Ifat was not expecting it at all ይላል። ምን ይላል አምደ ጽዮን አለ በቃ በቀላሉ ይሄን ጦርነት ማሸነፍ ጀምሮ ነበር። but Ifat was not expecting it at all ግን ኢፋት ግን ይሄ ነገር አልጠበቀችውም ነበር ወይ ደግሞ አልጠበቀው ነበር ይሄን ማሸነፍ። Haqq-ad-Din Dardir tried of the difficult Christian kingdom and achieved the initial success but he was defeated ይላል። ምንድነው እያለ ያለው እዚህ የሃቃዲንሰን የቅድም የነገርኩህ የሱ ልጅ ነበር ዳራዲር የሚባለው ልጅ ድጋሚ ከክርስቲያን ኪንግደም ጋር ተጣልቶ ነበር። የሃቃዲንሰን ያልኳቸው ማለት ነው። ቅድሙ መጀመሪያ ወደ ያ እንትን ያለው ልጅ የሱ ልጅ አመጽ አስነስቶ ነበር። እሱ ብቻ ሳይሆን ክርስቲያን ሃይላንድ ኪንግደም አሸንፎት ነበር። በከፊልም ትንሽ አሸንፎት ነበር። ዲፊት አድርጎት ነበር። ግን ምን ይላል? ግን ተመልሶ ግን ተሸነፈ። ነገር ግን አሸንፎ መጀመሪያ ላይ ተመልሶ ተሸነፈ። The Garat of the Hadiyan with Amino rebelled against አምደ ጽዮን but he was eventually defeated። እሱ ብቻ ደግሞ የሚባለው እነዚህ ጋራት የሚባሉ የሀዲያው ጋራት የሚባለው አማኖን ተብሎ የሚጠራው ምን አድርጎ ነበር? ተመልሶም አምደ ጽዮን ላይ ምን አስነስቶ ነበር? ግጭት ወይም አመጽን አስነስቶ ነበር። ግን መጨረሻ ላይ ምን ሆኗል? ተሸንፈዋል። በአምደ ጽዮን ተሸንፈዋል። የሀዲያው ጋራት የሚባለው የሀዲያው እንትን አመጽ አስነስቶ ነበር። ከማን ጋር ነው እዚህ ጋር አመጽ አስነስቶ የነበረው? እዚህ ጋር ልብ በሉ። ከሪቤልድ ማለት አመጽ ማለት ነው። ከማን ጋር? እዚህ ጋር ከአምደ ጽዮን ጋር አመጽ አስነስቶ ነበር። ግጭት ፈጥሮ ነበር። ግን አለ ኢቨንቹዋሊ ምን አለ? ዲፊት አለ። እዚህ ጋር ዲፊት አለ። እዚህ ጋርም ዲፊት አለ። ስለዚህ እስካሁን ድረስ ማን ነው እንትን እያለ ያለው? ኪንግ አምደ ጽዮን ማለት ነው። ከዛ እዚህ ጋር ምን መስላችሁ? the Muslim merchants tried the resist of Christian kingdom under the leader Sabr ad-Din. Sabr ad-Din was defeated and escaped to Dauro where he was captured by the king Amda and imprisoned. እሱ በሱ ብቻ አልቀጠለም። በዛ ሰዓት የነበረው ሙስሊም መርቻንቶች ምን ከፍተው ነበር? ትልቅ አመኔታ እንዳይኖሩ ወይ ደግሞ ሬዚስት እንዳያደርግ ምን ብለው ነበር? በማን ነበር የሚመራው? እነዚህ በሳብር አድ-ዲን ዋን ባለው ትልቅ አመጽ ከፍቶ ነበር። ግን መጨረሻ ላይ ምን ሆኑ? ተሸነፉ። ሳብር በቃ ተሸነፉ። በማን ካፕቸር ተደረጉ? በኪንግ አምደ ጽዮን። እነዚህ የሙስሊም መርቻንቶች። ስለዚህ እዚህ ጋር ልብ ማለት ያለባችሁ እንዳለ በአምደ ጽዮን ዲፊት ተደርገዋል። ከዛ ምን አለ መሰላችሁ? አምደ ጽዮን continued his campaign against the sultanate of along the ዜላ ትሬድ ሩት ይላል። በቃ ተመልሶ ማድረግ ጀመረ። አሁን ፉክክሩን ብያቸዋለሁ፣ በዜላ ትሬድ ሩት ነው ብያቸዋለሁ። ስለዚህ እነዚህን ሁሉ ጠላቶች ካሸነፈ በኋላ ካምፔይንነቱ ቀጥሏል። በቃ እዛ ዜላ ትሬድ ውስጥ የነበረው የበላይነት ቀጥሎ ነበር። ከዛ ምን አለ ይላል? ፋይናሊ ዋላስማ ሩለርስ ኦፍ ኢፋትን እንግዲህ እንትን ያላሉት ዋላስማዎች ናቸው። እነዚህ ሌፍት ዘ ሱልጣኔት and moved further east the lower when they eventually established a new sultanate called አዳል። እንግዲህ ምን አደረጉ መሰላችሁ? በመሸነፍበት ጊዜ ምን አደረጉት? ኢፋትን ሌፍት ከሱልጣኔቶች ሌፍት ሆኖ ወጣ፣ ተገንጥሎ ወጣ።
ከዛም ወደ ምስራቅ ቆላማ ወይ ደግሞ ወደ ታችኛው ክፍል አካባቢ ወረደና ሌላ ምን ኢስታብሊሽ አደረገ? አዲስ ሱልጣኔት አዳል የሚባለው አዲስ ሱልጣኔት ኦልሬዲ ተሸንፏል። ስለዚህ ኢፋት ወጣና ስፕሊት አድርጎ ከሱልጣኔቶች የት አካባቢ ነው መቀመጫውን ያደረገው? ወደ ምስራቅ ቆላ አካባቢ ለውላንዳ ታችኛው ቆላ አካባቢ እንትን አደረገ ይላል። የራሱን አዳል ተመሰረተ። ስለዚህ ኢፋት ከተሸነፈ በኋላ ማንን ተዳረጉት? አዳልን መሰረቱት ማለት ነው። እሺ ተመልካቾቼ ያው ሁላችሁም እዚህ ጋር ላይክ ሰብስክራይብ እያደረጋችሁ ተከታተል። ያው እኔን አፕሪሼት ማድረግም ስለሆነ ሁላችሁም ተከታተል። እሺ ተመልካቾቼ የ7 ሰከንድ ቪዲዮ እረፍት እናደርግና ተመልሰን እንመጣለን። እንግዲህ ሁላችሁም ይሄን ቻናል ያው ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ በአክብሮት ጠይቃችኋለሁ። ያላችሁንም ሀሳብ አስተያየት ያው ኮሜንት ላይ እንድትሰጡ ስል ጠይቃለሁ። አመሰግናለሁ። እሺ ተመልሰናል። አሁን ደግሞ የምናየው ስለ ኮንፍሊክት ቢትዊን አዳል ኤንድ ክርስቲያን ሃይላንድ ኪንግደም ነው። እንግዲህ በባለፈው ኢፋት ተሸንፏል። ያ ኢፋት ከሱልጣኔቶች ተገንጥሎ አዲስ እንትን ሱልጣኔት ነው እንትን ኢስታብሊሽ ያደረገው ማን ይባል? አዳል የሚባለው እሱ አዳል የሚለው ጋር ደግሞ እናያለን። ኮንፍሊክት ቢትዊን አዳል ኤንድ ክርስቲያን ሃይላንድ ኪንግደም የሚለው ጋር እናያለን። እሺ አሁን ወደ አዳል ቢኬም ደ ኒው ሴንተር ኦፍ ዘ ቻሌንጅ ቱ ፕሪዶሚናንት ኦፍ ክርስቲያን ሃይላንድ ኪንግደም አፍተር ዘ ፋል ኦፍ ኢፋት ይላል። ምን ማለት ነው? አሁን ኢፋት ከወደቀ በኋላ ነው የመጣው አዳል። ስለዚህ በጣም ትልቅ ቻሌንጅ አድርጎት ነበር። ክርስቲያን ሃይላንድ ኪንግደም በጣም ቻሌንጅ አድርጎ ነበር ይላል። The struggle against Christian kingdom started during the reign of ሀቃ አድ ዲን ሁለተኛ። ይህ ስትራግል ደግሞ የጀመረው ከመቼ ጀምሮ ነው? በማን በሀቅ አዲን የተባለው ሀቅ አዲን ሁለተኛ ጀምሮ ነው እንደገና ይሄ ነገር ስትራግል የጀመረው። ሀቅ አዲን ሁለተኛ opened a massive offensive against King David the First. Initially ሀቅ አዲን scored a serious victory. However the Sultanate of Adal was defeated and ሀቅ አዲን himself was killed ይላል። ይህን ሰልፍ አለ ማሲቭ የሆነ ትልቅ የሆነ ጥቃት ተከፍቶበት ነበረ። ማን ላይ? ኪንግ ዳዊት ዘ ፈርስት ላይ የክርስቲያን ኪንግደም የነበረው። ከዛ ምን አደረገ መሰላችሁ? ሀቅ አዲን አለ አሸንፈው ነበር በመጀመሪያ። ሃይቨር አለ ግን አለ ነገር ግን ደሱልጣኔቱ ቢሆንም ደሱልጣኔቱ አደል አለ የሱልጣኔቱ አደል ማረቀ ተሸነፈ። ከዛ ምን አደረገ መሰለ? የአዳሉ መሪ ሀቅ አዲን የሚባለው ምን አደረገ? ራሱን ኪልድ አደረገ ወይ ደግሞ ራሱን ገደለ ይላል። ራሱን ተሰቀለ። ሱልጣን ኦፍ አዳል named Saladin to continue the struggle, but he was defeated, escaped from the battlefield, but the imperial army pursued and killed him, and Zayla his sons took refuge in Yemen. እዚህ ጋር ምን የሚላል መሰለህ? ሱልጣን ኦፍ የአዳል ሱልጣን የነበረው named Saladin ባለው መሪያቸው ስትራግል ወይ ደግሞ እንትኑ ቀጥሎበት ነበር፣ ስትራግሉን ቀጥሎበት ነበረ፣ ግን ተሸንፈዋል። መሸነፍ ብቻ እስከ escape from the battlefield, but ከዛ ተሸንፎ ቢያመልጥም አለ ዘይዳ አካባቢ ተገሏል። his sons took refuge ልጆቹ ደግሞ ወደ ምን አመልጠዋል? ወደ የመን አመልጠዋል። the power of Adal was weakened from the next 30 years. There was no serious struggle against Christian kingdom. ከዚህ በኋላ ሰላዲን ቱ ሰከንድ ከተገደለ በኋላ በእንትኖች ለ30 ዓመት ያክል ተዳክሞ ነበር። ከክርስቲያን ኪንግደም ደግሞ ምንም ጫና አልደረሰበት ነበር። ያው እነሱም አርፎ ነበር። ምንም አይነት ስትራግል ወይ ደግሞ የጦርነት እንትኖች አልተነሱበትም ነበር። the power of the Sultanate of Adal revived under Sultanate Ahmed Badli who defeated king ይስሐቅ ከተሸነፉ በኋላ አለ ምን አደረጉ? እንደ አዲስ ደግሞ በሱልጣን አህመድ ባድሊ የሚመራ አዲስ ኃይል ደግሞ ተመልሶ ከማን ጋር ተጣላ ይላል? ከኪንግ ይስሐቅ። እንግዲህ ከ30 ዓመት በኋላ ነው ይሄን ነገር ያደረጉት። ተመልሶ የአዳል እንትን ኃይል ይዞ ስልጣን ይዞ በማን የሚመራው? በሱልጣን አህመድ ባድሊ የሚመራውን ስልጣን ተመልሶ ከማን ጋር ተጣላ? ከኪንግ ይስሐቅ ጋር ተጣላ። ግን ያው ኪንግ ይስሐቅ ምን አደረገ? ዲፊት አደረገ ይላል፣ ተሸነፈ። ሱልጣን አህመድ organized a united front with the support of the Mexico Garad of Hadiyya. Although ዘርዓ ያዕቆብ initially faced serious defeats, he defeated them eventually ይላል። ምን ይላል አለ ሱልጣን አህመድ አለ ከምን ጋር? ከጋራድ ኦፍ ሀዲያ ከሀዲያዎች ጋር በመቀላቀል ወደ ሀዲያን ድጋፍ በመጠየቅ ማን ጋር ዘመቻ ከፈተ? ኪንግ ዘርዓ ያዕቆብ ጋር ዘመቻ ከፍቶ ነበረ። ሆኖም ምን ይላል የሚሰላችሁ? ኢኒሻሊ ፎርስ ሲሪየስ ዲፊት በመጀመሪያ ተሸንፈው ነበር ወይ ደግሞ አሸንፈው ነበር። እነ ሱልጣን አህመድ አሸንፈው ነበር። ኦርጋናይዝድ ሆነው ከማን ጋር? ከሜሂኮ ወይ ደግሞ የሀዲያ መሪ ጋራድ ኦፍ ሀዲያ የሚባለው ጋር ከነሱ ጋር ላይ ሆነው የዘርዓ ያዕቆብን አሸንፈው ነበሩ።
ኋላም ግን ምን አለ ይላል እዚህ ጋር መሰላችሁ ምንም መጀመሪያም ቢሆን ቢያሸንፉም በሁለተኛው ጊዜ ግን ተሸንፈዋል ወይ ደግሞ በሁለተኛው ዘርዓ ያዕቆብ አሸንፏቸዋል ይላል። ክርስቲያን ኪንግደም ፕሮዶሚናንስ ዲተርሚንድ አፍተር ዲዝ ኦፍ ዘርዓ ያዕቆብ ስፔሻሊ ዱሪንግ ዘ ሬይን ኦፍ ባይደ ማርያም። ምን እያለ ያለው በተለይ ከዘርዓ ያዕቆብ ከሞተ በኋላ የክርስቲያን ሃይላንድ ኪንግደም በጣም ስትሮንግ መሆን ጀምረዋል ወይ ደግሞ መጠንከር ጀምረዋል። ስፔሻሊ ደግሞ በማን ዘመነ ግዛት በባዕደ ማርያም ጊዜ በጣም መጠንከር ጀምረዋል። ከዛ ምን ያለ መሰለሽ ኢማም ማህፉዝ was the dominant ruler of አዳል during the reign of king እስክንድር and king ያዝ። በዛን ሰዓት ኢማም ማህፉዝ የተባለ በጣም ዶሚናንት የነበረ ሩለር ነበረ። የማን የአዳል በማን ዘመነ ጊዜ በዘመነ እስክንድርና በኪንግ ናኦድ ጊዜ በጣም ጎበዝ የነበረ የአዳል መሪ ነበር። ዶሚናንት አድርጎ የነበረው ሰፊ ግዛትን ተቆጣጥሮ የነበረው የአዳል እሱ ነበረ። ክርስቲያን ኪንግደም ፓወር ኤንድ ዶሚናንስ ሪቫይቭድ during the reign of ለምነድንግል who defeats ኢማም ማህፉዝ ይላል። ከዛ ምን አደረገ መሰላችሁ እንግዲህ ኢማም ማህፉዝ ዶሚናንት አድርጎ ነበር ይላል። በዛን ከማን ጋር የተጣላው ከልብነ ድንግል ጋር ተጣልቶ ነበር። ግን ክርስቲያን ሃይላንድ ኪንግደም በጣም ፓወርፉል ስለነበረ ዶሚናንት አድርጎ ነበር። የኢማም ማህፉዝን ፓወር ዶሚናንት አድርጎ ስለነበረ በልብነ ድንግል የሚመራው የክርስቲያን ሃይላንድ ኪንግደምን ማን እንዲፊት አደረገ ይላል? ኢማም ማህፉዝ እንዲፊት አደረገ ይላል። አፍተር ዲዝ ኦፍ ኢማም ማህፉዝ አለ የአዳል መሪ ከኢማም ማህፉዝ ሞት በኋላ አዳል ኦርጋናይዝ ስትራግል ዱሪንግ ዘ ፔሪድ ኦፍ አህመድ ግራኝ። አያችሁ አይደል? አህመድ ማህፉዝ ከሞተ በኋላ እንደገና ምን አደረጉ? የሙስሊም ሱልጣን አዳል እንደ አዲስ ኦርጋናይዝድ ሆነ። በማን የሚመራ? በአህመድ ግራኝ የሚመራ እንደ አዲስ አዋቀረ። ስለዚህ ክሮኖሎጂካል ኦርደር አሁን እዚህ ጋር በምናያለን መጀመሪያ ሳላዲን ነበረ። ከዛ ሳላዲን ከዳከመ በኋላ እንደ አዲስ ማን መጣ? ሱልጣን አህመድ ባድሌ መጣ። ከዛ እሱ እንትን ካለ በኋላ ማን መጣ? ኢማም ማህፉዝ መጣ። እሱን ከሞተ በኋላ ማን መጣ? ኢማም ማህፉዝ ከሞተ በኋላ ማን መጣ? አህመድ ግራኝ መጣ። ስለዚህ ይሄ ኦርደር ከማን ጋር እንዲጣሉ መያዝ አለባችሁ። ስለዚህ ኢማም ማህፉዝ ከሞተ በኋላ አዳል አዲስ የሆነ ኦርጋናይዝ ስትራግል አደረገ ወይ ደግሞ አዲስ የሆነ አደረጃጀት ፈጥሮ በአህመድ ግራኝ የሚመራ ጦር ገነባ ይላል። አኮርዲንግ ቱ ሂዝ ባዮግራፊ ፈታህ አል ሀበሻ በባዮግራፊ በእንትን ታሪክ መሰረት ወይ ደግሞ በእንትን መረጃ መሰረት በፈታህ ለውዝ ሂ ቢሎንግድ ቱ ኤ ክላን ኮልድ ባሉ ኢን ሀቡት ሎኬትድ ኒር ባይብል ሂ ዋዝ ካቫለሪ ኦፊሰር አንደር ዘ ማህፉዝ ኤንድ ማሪድ ሂዝ ዳውተር ባቲ ድል ዋንበር ይላል። የፈታህ አል ሀበሻ የሚባለው የህይወት ታሪክ መጽሐፉ ምንድነው የሚለው? ሎኬትድ ኒር ባቢሌ በሚባል ቦታ ውስጥ የሆነ ባሎ በሚባል ጎሳ ውስጥ ሁባት አካባቢ ምንድነው የሚለው? ማህፉዝ የሚባል አንድ ፈረሰኛ ሂዝ ልጅ የገዛ ልጁን ባቲ ድል ወንበር የሚባለውን ሴት አግብቶ እንደነበር ምናምን ነው የሚያሳየው። እሱ ብዙም እንትን አይልም። ከዛ ኢማም አህመድ ኢብን ኢብራሂም አልጋዚ አህመድ ግራኝ ኦርጋናይዝ አፋርስ አርጎባስ ኢን ሶማሊ አስ ሚሊታሪ ፎርስ። እንግዲህ አህመድ ግራኝ የሚባለው ደግሞ ኢብን ኢብራሂም አልጋዚ የሚባለው ሰው እንግዲህ እሱ ኢማም ማህፉዝ ከሞተ በኋላ ወደ ስልጣን ይዟል ብያችሁ ነበር። እሱ ከሞተ በኋላ ምን ብሏል? ኦርጋናይዝድ አድርጓል። በአፋርም በአርጎባም በሶማሊያ አካባቢ ሚሊታሪ ፎርስን ኦርጋናይዝድ አድርጎ ነበር። ኢምፔሪያል ልብነ ድንግል ኢግኖርድ ዘ ትሪት ፍሮም ዘ አዳል ኢንካሬጅድ ባይ ዘ ቪክተሪ ኦቨር ኢማም ማህፉዝ ይላል። እንግዲህ እዚህ ጋር ልብ በሉ። በቃ ኢምፔሪያል ልብነ ድንግል አለ ኢግኖር አድርጎ ነበር። ይሄ ዛቻ ማስፈራራው ምንም አልመሰለውም ነበር፣ ወይ ደግሞ ጭራሽ ችላ ብሎት ነበር። ከማን በኩል ይመጣ? ከኢማም ማህፉዝ። እንግዲህ ኢማም ማህፉዝን አሸንፎታል ብዬ ነበር። ስለዚህ ኢማም ማህፉዝን አሸንፎ ስለነበረ ከዛኛው የሚመጣ የእንትን ምንም አይመስል ኢግኖር እያደረገ ነበር። ልብነ ድንግል ኦርደር ዘ ክርስቲያን ገቨርነር ኦፍ ባሊ ናይምድ ዳገልሃን ቱ ሱልጣኔት አዳል በት ዘ ዳግልሃን ወዝ ዴፊትድ ባይ ዘ ኢማም ፎርስ ይላል። ድንግል አዳልን እንዲያስተዳድር ወይ ደግሞ እንዲገዛ ስልጣን ሰጥቶት ነበር፣ ጋቨርን አድርጎት ነበር። ነገር ግን ይህ ደግሃለን የተባለው ሰው ነበር በኢማም ፎርሶች ተሸንፎ ነበር። The conflict began to take international dimension when two foreign powers intervened for their own advantage zero ያለ። እንግዲህ በዚህ ጦርነት ውስጥ ሁለት የውጭ ኃይሎች ነበሩ። በዚህ ጦርነት ውስጥ የተሳተፉ ወይ ደግሞ ሁለት የራሳቸውን ጥቅም ማስከበር የሚፈልጉ አገራት ነበሩ። የመጀመሪያው በዛን ሰዓት ተነስታ የነበረች ማናት? ኦቶማን ተርኪ ናት። ኦቶማን ተርኪ on the side of አዳል ሱልጣኔት ወይ ደግሞ በአዳል ሱልጣኔት በኩል የነበረች ማን ነበረች?
ኦቶማን ተርኪ ነበረች። ሁለተኛ ደግሞ ምንድነው ፖርቹጋል ደግሞ በማን ሳይድ ነበረች? ኦን ደ ሳይድ ኦፍ ክርስቲያን ኪንግደም በክርስቲያን ሃይላንድ ኪንግደም ስር ውስጥ ነበረች። እንግዲህ እዚህ ጋር ልብ በሉ ሁለት የውጭ ኃይሎች አንድ ሀገር ውስጥ ገፍተው አንዳንድ ቡድን ይዘው ሲዋጉ ወይ ደግሞ የፕሮክሲ የውክልነት ጦርነት መቼም ፖርቹጋል ቀጥታ ክርስቲያን ኪንግደም ክርስቲያኒቲን ደግፋለች። ኦቶማን ደግሞ የሙስሊም ሱልጣኔትን ደግፋለች። እሺ both Ottoman Turkey and Portugal intervened because they needed a strong ally in the region። እንግዲህ ልብ በሉ እዚህ ጋር ሁለቱም ኦቶማን ተርኪ እና ፖርቹጋል መግባት ይፈልጉ ነበር። ኢንተርቬንት ማድረግ ጣልቃ ገብነት ይፈልጉ ነበር። ምክንያቱም አለ they need a strongly in the region በዛ በቀጠናው አካባቢ በጣም ስትሮንግ ወይ ደግሞ ሀያል ሆኖ መታየት ስለሚፈልጉ ፍላጎት ስላላቸው ኢንተርቬንት ማድረግ በጣም ይፈልጋሉ። Ahmed Gray military expedition against the Christian forces ልብነ ድንግል started in 5027 ይላል። እንግዲህ በቃ አሁን ቀጥታ አህመድ ግራይ ምን አደረገ? በክርስቲያን ፎርስ ላይ ጦርነት ከፈተ 1527 ላይ። በማን የሚመራ? በልብነ ድንግል የሚመራው ጦር ላይ ጥቃት ከፈተ 1527 ላይ። In March 5029 the Muslim forces of Imam Ahmed achieved victory over the Christian army at the Battle of Shimbrakure near the present town of Mojo። እንግዲህ እዚህ ጋር ልብ በሉ ማርች 1529 ላይ በኢማም አህመድ የሚመራው የእስላም ፎርስ ምን አደረገ? የክርስቲያን አርሚን አሸነፈ። ምን ባትል ላይ? ባትል ኦፍ እዚህ ጋር ልብ በሉ የትኛው ባትል ላይ ነው የክርስቲያን አርሚ የተሸነፈው ወይ ደግሞ ልብነ ድንግል የተሸነፈው? which battle of the defeat of ልብነ ድንግል ከተባላችሁ ሽምብራቆሬ ላይ። እንግዲህ እዚህ ጋር ልብ በሉ ለመጀመሪያ ጊዜ ነው እዚህ ጋር እየተሸነፉ ያሉት ወይ ደግሞ ተመልሶ ማሸነፍ ያቃታቸው እዚህ ላይ ነው። at the battle of ሽምብራቆሬ ነው near the town የአሁኗ ሞጆ ከተማ ማለት ነው። እሺ አህመድ ግራኝ had centers such as ደብረ ብርሃን፣ ዋጃ፣ ዳውሮ፣ ላተር፣ አክሱም and ደንቢያ also served as political center control almost the entire Ethiopian region except kingdom of ወላይታ ይላል። እንግዲህ እዚህ ጋር ልብ በሉ ክርስቲያን ኪንግደም በቃ ቪክትሪ ተደርጓል በኢማም አህመድ። ሶ ምን አደረገ? ኮንትሮል ማድረግ ጀመረ አህመድ ግራኝ የት ቦታዎችን አለ? ደብረ ብርሃን፣ ዋጃ፣ ዳውሮ፣ አክሱም፣ ደንቢያ ፖለቲካል ሴንተር ኮንትሮል ኦልሞስት ዘ ኢንታየር ኢትዮጵያ በቃ ሁሉም የኢትዮጵያ ግዛት ከወላይታ ውጪ ሁሉም የኢትዮጵያ ግዛት በግዛቱ ስር ማድረግ ጀመረ ማለት ነው። እሺ ኢምፔሪያል ልብነ ድንግል remained fugitive and spent 5 years hiding himself until his death in 5040 ይላል። ማለት እንግዲህ ምንድነው ያለ እንግዲህ ልብነ ድንግል ተሸንፏል ብያቸዋለሁ። ስለዚህ ወደ ስደት 5 ዓመት በስደት ላይ ከቆዩ በኋላ ምን አደረገ? እስኪሞቱ remained and spent 5 years himself እስኪሞቱ እስከ 1540 ድረስ 5 ዓመት ሙሉ በስደት ራሳቸውን ደብቀው ነበር ይላል። In the Battle of Shimbrakore, Adal was assisted by 200 Turkish soldiers. Lubna Dingil had also requested military help from the Portugal by sending letters through John Bermeds, but they arrived in 5041 one after his death. በሽምብራቆሬ ጊዜ ያለ በሽምብራቆሬ ጊዜ አዳል ምን አደረገ? 200 የቱርክ ወታደሮችን ልካለች። ቱርክ 200 ወታደሮችን አሲስት አድርጋለች። ልብነ ድንግል ደግሞ በዛን ሰዓት he has also requested military from Portugal and letters through በዛን ሰዓት ደግሞ አለ ልብነ ድንግል ምን አድርገው ነበር? ድጋፍን ጠይቆ ነበር። የማንን ድጋፍ ጠይቆ ነበር? የፖርቹጋልን ድጋፍ ጠይቆ ነበር። ስሩ በማን በኩል? በጆን በርመድዝ አድርጎ ጠይቆ ነበር። ለማን? ለጆን በርመድዝ። ነገር ግን አለ they arrived 5041 1 years after his death። እንግዲህ ይህን ጥያቄውን የጠየቀውን ሪኩዌስት አክሰፕት ያደረጉት እሱ ከሞተ ከአንድ ዓመት በኋላ ነው አክሰፕት ያደረጉት ወይ ደግሞ የተቀበሉት። አሁን ኦልሬዲ 1540 ላይ ሞተ ብያቸዋለሁ። 5 ዓመት በስደት ከወጣ በኋላ እዛ በተቀመጠበት ቦታ አካባቢ እዛ ሞታል ብያቸዋለሁ። The 400 Portuguese soldiers arrived in Ethiopia with their commander Christopher Dagama and were welcomed by the ሰብለ ወንጌል ዋይፍ ኦፍ ልብነ ድንግል። እንግዲህ እዚህ ጋር ልብ በል
400 የፖርቹጋል ወታደር ወደ ምን መጣች? አሁን እንግዲህ ልብነ ድንግል ከሞተ በኋላ ነው። 400 ልብነ ድንግል ከሞተ በኋላ ፖርቹጋል 400 ወታደር ላከች። በማን የሚመራ? በክሪስቶፎር ዳጋማ የሚመራው ጦሯን ወደ ኢትዮጵያ ላከች እና ማን ነው ዌልካም ብሎ የተቀበላት? የልብነ ድንግል ሚስት ማን ትባላለች? ሰብለ ወንጌል ትባላለች። ስለዚህ 400 የፖርቹጋል ወታደር የመጣው እሱ ከሞተ በኋላ ነው። በማን ይመራል? በክሪስቶፎር ዳጋማ ይመራል እና ዌልካም ብላ የተቀበለች ደግሞ ሰብለ ወንጌል ትባላለች። የማን ሚስት ናት? የልብነ ድንግል ሚስት ናት ማለት ነው። እሺ The Portuguese soldiers were defeated by the force of Ahmed Grang in eastern Tigray when they were trying to meet the Galaudios, the son of successor Libna Dingil. After the defeat, the Portuguese retreated the Dabrawa northward ይላል። እንግዲህ እዚህ ጋር ልብ በሉ በማን ይላል? አሁን እንግዲህ 400 ሰራዊት ተመልሶ ማለት ተሸነፉ። የፖርቹጊዝ ሶልጀርስ በማን ተሸነፉ ይላል? በአህመድ ግራኝ ተሸነፉ። የት አካባቢ? ኢስት ትግራይ አካባቢ ተሸነፉ። ከዛም በቃ መሸነፋችሁ እንደዚህ የታወቀ በመጣ ጊዜ ምን አደረገ መሰላችሁ? በቃ የገላውዲዮስ ልጅ የልብነ ድንግል ልጅ ሆኖ ገላውዲዮስን ማድረግ ጀመረ። ንግግር ሚት እንዲያደርጉ ከነሱ ጋር ጥረት ማድረግ ጀመረ። The son and successor of ልብነ ድንግል አለ። After the defeat, the Portuguese returned the ደብረዋር ኖርዟን አለ። እንግዲህ በቃ በጦርነት እምቢሳቸው ጊዜ ከተሸነፉ በኋላ ፖርቹጊዝ ሪትሪት ማድረግ ማፈግፈግ ጀመሩ። እንግዲህ እዚህ ጋር ምንድነው እያለ ያለው? The prevent the Portuguese from the meeting Galaudios, Imam Ahmed shifted to the center of ደረስጌ። ምንድነው እያለ ያሉት? ኢማም አህመድ ገላውዲዮስን ከፖርቹጋል ጋር እንዳይገናኝ ወደ ሽፍት አደረጉት። ወደ ደረስጌ የሚባል ቦታ ይዘውት ወደዛ ሽፍት አደረጉት፣ ወይ ደግሞ ምንም ግንኙነት እንዳያደርግ እዛ ሄዶ እንዲቀመጥ ቁጭ አደረጉት የሚለው። when he tried to attack the Portuguese he was defeated at the battle of Sharti due to the effective usage cannon by the Portuguese army ይላል። እንግዲህ እዚህ ጋር ምንድነው ውጤት እያመጣ መጣ የፖርቹጋል እንትን እና ምን ያደረገ ነበር? የኢማም አህመድ ፎርስ እያፈገፈገ ነበር ወደኋላ። እናም ፖርቹጋልም እያጠቃች እየመጣች ነበረ እስከ ሳሪቲ ድረስ። አዘ ባትል ኦፍ ሳሪቲ ይባላል የፖርቹጋል አታክ ያደረገችበት እና የፖርቹጋል አርሚም ያው ኢፌክቲቭ እየሆነ መጣ፣ ውጤታማ እየሆነ መጣ። after his defeat he retreated to the area south of Lake Ashange. Then he requested military assistance from Ottoman Turkey and they respond with 900 army with advocate cannons ይላል። ስለዚህ እንደዚህ የተሸነፉ እያነፈ በኋላ ምን አደረጉ? ተመልሶ ሄዶ የኦቶማንን እገዛ ጠየቁ። ሙስሊም አዳሎች ምን አደረጉ? ሄዶ ቱርክም 900 አርሚና መድፍ አስታጥቃ ላከቻቸው። ከዛ መጨረሻ ላይ ኢማም አህመድ was able to defeat the Portuguese force at the battle of ዋፍላ ኮማንደር ክሪስቶፈር ዳጋማ was captured and killed። እንግዲህ የሁሉ ድጋፍ ካገኘ በኋላ ምን አደረገ? ኢማም አህመድ አሸነፈ፣ ፖርቹጋልስን አሸነፉ። እና ደግሞ ምን አደረጉ? የትኛው ፖርቹጋል የተሸነፈው? the battle of ዋፍላ ይባላል። የፖርቹጊዝ ኮማንደር የነበረ ደግሞ ክሪስቶፈር ዳጋማ በዛን ሰዓት ተገደለ፣ ካፕቸር ኤንድ ኪልድ ተደረገ ይላል። እሺ ከዛም እንዳል እዚህ ጋር it is after their defeat at the battle of Wafla they meet the Galaudios by the retreating northward ይላል። እንግዲህ ከተገደለ በኋላ በዋፍላ ላይ ካሸነፉ በኋላ ከማን ጋር ንግግር ጀመሩ? ከገላውዲዮስ ጋር ንግግር ጀመሩ፣ በስተሰሜን በኩል አካባቢ። ከዛ meanwhile Ahmed Gran committed a fatal mistake when he sent back most Turkish soldiers to their country. It is during his name that joint forces Galaudios and Portuguese armies declare war on the Imam and defeat the battle of Wainadaga in Dambia ይላል። እንግዲህ እዚህ ጋር ምን ያለ መሰላችሁ? አህመድ ግራኝ አለ ትልቅ የሆነ ስህተት ሰራ፣ ሚስቴክ ሰራ። ምን አደረገ መሰላችሁ? he sent back most of the Turkish soldiers to their country። እንግዲህ አሸንፊያለሁ ብሎ ያው ቫሳኮ ዳጋማም ገሎታል።
ኮማንደር ክሪስቶፈር ዳጋማን ገድሎታል። ይቅርታ እና ክሪስቶፈር ዳጋማ ከገደለው በኋላ እንግዲህ እዚህ ጋር ትልቁ ስህተትም ነበር። በቃ አሸነፊ ያለ ብሎ ስለደመደመ እዚህ ገፍቶ የነበሩ የኦቶማን ተርኪሽ ሶልጀሮች ወደ ሀገራቸው ልኳቸው ነበረ። እሺ ከዛ ምን አደረገ? ኢንዲስ ዱሪንግ አለ ኢት ኢዝ ዱሪንግ ዲስ ታይም ከዛ ልክ ወደ ሀገሮች ከተባለ ጆይንት ፎርስ ገላውዲዮስ ኤንድ ፖርቹጊዝ አርሚስ ዲክሌር ዋር ኦን ዘ ኢማም አህመድ ዲፊትድ ሂም ኦን ዘ ባትል ኦፍ ወይና ደጋ ኢን ደንቢያ ይላል። እንግዲህ እዚህ ጋር ልብ በሉ። እንግዲህ የተርኪሽን ሶልጀሮች ልኳቸው ወደ ሀገራቸው። ከዛ በዚህ ሰዓት ማን ተጠቀመ? ገላውዲዮስ ተጠቀመ። ገላውዲዮስ እና የፖርቹጋል ሚሊታሪ አንድ ላይ ጆይን በመፍጠር ማን ላይ ጦርነት አወጁ? ኢማም አህመድ ላይ ጦርነት አወጁ። ኢማም ላይ ከዛ ኢማም የተሸነፈ ባትል ኦፍ ወይና ደጋ። እንግዲህ ልብ በሉ ባትል ኦፍ ሽምብራ ኩሬ ልብነ ድንግል እንትን ያለበት ነው። እዚህ ጋር ደግሞ ባትል ኦፍ ወይና ደጋ ደግሞ ማን የተሸነፈበት ነው? ኢማም አህመድ የተሸነፈበት ወይ ደግሞ አህመድ ግራኝ የተሸነፈበት ቦታ ነው ማለት ነው። እንግዲህ እዚህ ጋር ትልቅ ስህተት በመስራቱ ምክንያት የኢማም አህመድ መንግስት ሊሸነፍ ይችላል ማለት ነው። አፍተር አህመድ ግራኝ ዳይድ on the battle his wife battled the womber and the rest of Muslim armies retreated back to Harar አለ። እንግዲህ እዚህ ጋር ምን አደረገ ይላል መሰለህ። እንግዲህ በቃ ተሸነፈ። በትንጥዬ ማቴ በሆነ ስህተት ተሸነፈ። ሰው ምን አደረገ መሰላችሁ? አህመድ ግራኝ ሞተ። ከዛ የእሱ ሚስት የነበረችው ባትል ወንበር የሙስሊም አርሚ የቀሩት የሙስሊም ጀሌዎች ይዛ የት ገባች? ሀረር ገባች። ኢሚር ኑሪ ሙጃሃብ አልዋዚር was the other dominant ruler of Adal who took revenge on the Christian Highland Kingdom by defeating King Galaudus and beheading in the Valley of Awas ይላል። እንግዲህ የሚላል መሰላችሁ እዚህ ጋር አለ። እዚህ ጋር ልብ በሉ። ኢሚር ኑሪ ሙሃጅ ይባላል አለ። ከማን ጋር ነበር? ከኢማን ጋር ይሰራ የነበረ ነው። የጦር መሪ ነበር በዛን ሰዓት። እንግዲህ በዛን ሰዓት ምን አደረገ መሰላችሁ? ተሸነፈ። በማን ተሸነፈ? በገላውዲዮስ ተሸነፈ። ስለዚህ ምን አደረገ? አንገቱን በሄድ አደረጉት፣ ቆረጡት። በማን ምትክ አድርገው? ያኔ ማን ነበር የሞተው ብያቸዋለሁ? ክሪስቶፈር ዳጋማ ሞተው ነበር ብያቸዋለሁ። በሱ እልህ ይህን አንገቱን ቆረጡት። ፎሎዊንግ ዘ ቪክቶሪ ኦፍ ክርስቲያን ኪንግደም አለ። ስለዚህ ከክርስቲያን ኪንግደም ማሸነፍ ተከትሎ የኦሮሞ ፖፑሌሽን ሙቭመንት ኤክስፓንሽን was the dominant for the reign of the Adal Sultanate was only confined to Jagol Gimb which was built Emir Nuri Mujahabi to protect the royal family and the rest coming from the Oromo population expansion። እንግዲህ ክርስቲያን ኪንግደም ካሸነፈ በኋላ የኦሮሞ እንቅስቃሴ ሙቭመንት በጣም ዶሚናንስ ነበረ። ስለዚህ የግዛት ማስፋፋቱ ተከትሎ አዳል ሱልጣኔቶች ምን ላይ ተወስነው ኖሩ? ጀጎል ግንብ ላይ ወይ ደግሞ ሀረር ላይ ብቻ ተወስነው ኖሩ። እና ደግሞ ኢሚር ኑሪ ሙጃሃብ የተባለው በዛን ሰዓት ነው እንግዲህ የጀጎል ግንብ እንትማት የጀመረው ወይ ደግሞ እንደዚህ ታዋቂ መሆን የጀመረው ኢሚር። ስለዚህ የሀረር ላይ የሚገኘው ጀጎል ግንብ የነሱ መጠበቂያ ሆኖ ቀረና በዚህ ሰዓት ደግሞ ምን ጀመረ? የኦሮሞ ፖፑሌሽን ሙቭመንት ጀመረ። እሺ ወደ መጨረሻው እንገባለን። ምን ይላል? ኮንሲኩዌንስ ኦፍ ዘ ዋር ቢትዊን አዳል ኤንድ ክርስቲያን ኪንግደም ይላል። ውጤቱን እናያለን። የመጀመሪያ ውጤቱ ዲስትራክሽን ኦፍ ዘ ሜን ቸርች ኤንድ ሞስክ ይላል። በጣም የብዙ ቸርቾች እና የብዙ መስጊዶች ውድመት ደርሷል። ኢን ኮዝስ ሃይ ሚሊታሪ ኮሊሲ ኤንድ ዊክንድ ፓወር ኦፍ ክርስቲያን ኪንግደም ይላል። ከፍተኛ የወታደር መሞት ነው እና ደግሞ የክርስቲያን ኪንግደም መዳከም ይላል። ኢት ኮዝ ፖፑሌሽን ሙቭመንት ኤንድ ኢንተርሚክስ ኦፍ ዲፈረንት ኢቲክስ ነው። እንግዲህ በጣም ብዙ የሆኑ የፖፑሌሽን ሙቭመንት እና በጣም ውህደት ወይ ደግሞ ውህደት ስል ቅልቅል የተለያዩ ግሩፖች ቅልቅል መፈጠር ተጀምሮ የተለያዩ ኢቲክስ ግሩፖች የነሱ ውህደት ምናምን እና ፖፑሌሽን ሙቭመንቶች አንዳንድ ፖፑሌሽን ሙቭመንቶች ተደርጓል። ዜላ ሮት ሎስት ኢን ዘ ኢምፖርታንስ የዜላ የንግድ መስመር ደግሞ ምን ሆናል? ሎስት ሆናል ወይ ደግሞ ወድቋል የሚለውን ነው። እሺ ተመልካቾቼ ይሄን ይመስል ነበር ቪዲዮ። ሁላችሁም ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ በአክብሮት እጠይቃለሁ። እናም ፓርት 3 ቀጣይ ይቀጥላል።